ስንሄድ ያው መግባት አይችልም ተባለ ያው እኔ መሰለኝ ህክምና ላይ ያለ ነው መሰለኝ እንጂ የሞታል መሰለኝ የሚሆነስ ለመናገር ያ ሁሌ የሚናፈስ ወሬ ያለ አይደለ ሰው ሳይሞት ሞተ እየተባለ የሚያሟርቱት ነገር አለና እንደዛ አይነት ነገር ነው የጠበቅኩት ማታ ላይ ምናምን ስመለስ ከአዳማ ስንመለስ ለሊሊሹ ደወልኩላት ለባለቤቱ ሄለን የቤት ነኝ ያለውትና ማንንም የለም እዛ ስትለኝ አባባሏ ግራ አጋብቶኛል ምክንያቱም ግቢ ነበር ምትለኝ ለላግዜ የዛኔ ግራ ገባኝና እኔን ከጠየከኝ እኔ ደግሞ ለመጀመሪያ ጊዜ ወደ ሙዚቃ ከመግባቴ በፊት ባሊብራ ሙዚቃዎች ነበረ ድምጼን የገራውት ማለት ይችላልው ለመጀመሪያ ጊዜም ስቴጅ ላይ የተጫወትኩት የሱን ሙዚቃ ነውና አሊ ልክ እንደ ሙዚቃው ነው ሰውነቱ ማንነቱ በጣም መልካም ሰው የሚጣፍጥ ሰው ደግ ሰው የሚወድ ሰው ብዙ ጊዜ በእኛ ሙያ ሰው ርቀን ነው የምንኖረው እሱ ግን ሰው የሚናፍቀው ሰው አሊ ብራ የዛሬ 10 አመት አካባቢ በሆነ አጋጣሚ አንድ የሚፈልገው ጉዳይ ስለነበረ ኢቭን ቢሮዬ ድረስ ነው በሆነ አይነት ጉዳይ ነጋ የመጣው ለኢትዮጵያዊነትን አገራዊነትን የሚያማክል ዘፈን ቢዘፍኑና ለዚህ አይነት አሻራዎች ቢያስቀምጡ አሊ ልክ እንደ ሙዚቃው ነው ሰውነቱ ማንነቱ በጣም መልካም ሰው የሚጣፍጥ ሰው ደግ ሰው የሚወድ ሰው ብዙ ጊዜ በእኛ ሙያ ሰው ርቀን ነው የምንኖረው እሱ ግን ሰው የሚናፍቀው ሰው ማይሰለቸው ሰው ኑ በቃ ቲፒካል ያደገበትን ባህል ያልተወሰው ነውና አሊ በታለንቱ እኔ ምንም ልነግራችሁ አልችልም የሚገርም ድምጻይ ብቻ ሳይሆን በጣም እሱ ኮምፖዘር ነው ደራሲ ነው ፈኒ ነው በጣም እና ላይፍን ደግሞ ዘፉልስት ነው የኖረው እንደሚፈልገው በሱ መንገድ በጣም ኢንጆይ አድርጎ በጣም ደስ ብሎት እንደሚፈልገው ኖሯል ጥሩነቱና ያው በጣም የአርቱ ፋሚሊ በተለይ በጣም ትልቅ ሰው ነው ያጣው ግን ደግሞ ያው እሱን ብናጣውም ሙያው አብሮናል እድሜ ልክ ያው ምን ይደረጋል እንግዲህ ከሞት የሚቀርሰው የለም ማዘን ብቻ ነው እግዚአብሔር ነፍሱን በገነት ያኖርልን ወዳጆቹንም ቤተሰቦቹንም እግዚአብሔር ያጽናልን ነው ምንለው እንግዲህ አሊ ብራን እንዲህ ነው ብሎ መግለጹ በጣም ለአንደበት የሚከብድ ነገር ነው በተለይ በኦሮሞ ቋንቋ በኦሮሞ ዘፈን በኦሮምኛን ቋንቋውን ወርዱን እንኳን መጠቀም ባልወድም ስፒከር ይሰብራል በሚባልበት ዘመን አሊ ብራ ከአገር ተሰዶ እንደገናም ደግሞ እስከ መታሰር ስንት ደረጃ ደርሶ ዛሬ ላይኛ ለተቀጣጣለው ትግል ለኦሮሞ ነፃ መውጣት ለአገር ነፃ መውጣት ለቋንቋዎች ክብር የሰጠ ትልቅ አንጋፋ አርቲስት ነው እኔ በቅርበት አቀዋለሁ በጣም ወዳጄም ነው በተደጋጋሚም ቤቱ ሂጄ ጠይቀው ነበር እስከ ህልፈተ ህይወቱ ድረስ በጣም ጥሩ ቀረቤታ ነበርኝ ከድሮ ጀምሮ ሞደው ማከብረው የሱን ዘፈን እየሰማው ከልጅነት ጀምሬ ዘፈንን ማቀው ነው በአሊ ብራ ነውና እጅግ በጣም ውስጤ ተጎድቷል ውስጤ አዝኗል አሊ በእኔ አንደበት አይገለጽም የእውነቴን ነው ምልክ እንደ አባባል አይደለም ምልክ እንደ እውነት ስነግረ ቤቱ ሳምንት ሁለት ሳምንት ምናምን ነው ምንቀመጠውና የጁንቱ ያፉ የሚሰጥ ሰው ነው ካሳለፈው ልምዱ ከነበረበት ነገር ይሄን አልፍ ያለውና ይሄን ሁኚ ሚል ሰው ነው በጣም ይመክራል ይነግርሃል እና ብዙ ነገር ነው አሊ እኔ እንጃ ለኔ ብዙ ሰው ነው ማለት አንድ ሰው ነው አይደል ብዙ ሰው ነው ግን ብዙ ሰው ነው የፍቅር በቃ ፍቅር ሳባኪ ነው ዘፋኝ ብቻ አልነበረም አልኩ ክብሬ ነው ክብርን አሳየኝ እሱ በጣም ብዙ የሰራ ሰው ነው ከሱ ጋር መስፈን በራሱ በጣም አሩን ነው ሁሉ የሚመሰክረው ነገር ነው እሱ ብዙ የሰራ ብዙ የተጋጀለ ሰው ነው ገባ ለኔ ነው የሆነልኝ ለሱ አይደለም ነው የሆንኩት እኔን ሳይነቀኝ ዝቅ ብሎ ከሪጋ ግን መስራቱ ለኔ ክብሬ ነው እግዚአብሔር ላኛም ቤቱን ያሳምርለት ብቻ ነው ማለት ሌላ ነገር ማለት አልችልም እኔ አሊ ቢራ በጣም ስዊት ሰው ነው ቁጭ ካልክ የሆነ ነገር
አሁን ዝም ብሎ ብዙ ሰው እዚህ ሀገር አይታል ጓደኛ እንኳን ወጥቶ አያወራም ዝም ነው የሚለው እሱ አሊ ጋር ስትሆን ዝምታ የለም በቃ መሳቅ ነው ፈጥሮ ያስቀሃል የሆነ ነገር ዛው ክሬት አድርጎ ያስቀሃል በጣም ስሙን እንትን ብሎ የሚኮራ ሰው አይደለም ሲጠራ ይመጣል ለትልቅ ይሁን ለትንሽ ይሁን ለድሃ ይሁን ለሀብታም እኩል ነው እሱ ያመዋል ኢቭን አሞት እንኳን ሲጠራ አይቀርም ጠሪ አክባሪ ነው እኔ ከሱ የተማርኩትና ከሐረር ነው መጀመሪያ እዚህ እንደመጣው ሳገኘው ከሱ ብዙ ነገር ነው የተማርኩት ሙቭ ስታረግ ካንደ ቦታ በተለይ ከቤተሰብ ሌላ ቦታ ስመጣ ከባድ ነው ግን እሱ አይዞሽ እዚህ እንዲ ነው እንደዚህ ነው ያለ በጣም ብዙ ነገር ነው ያስተማረኝና አሊ ይለያል አሊ የአሊ አይነት ሰዎች ጥቂት ናቸው በሁሉ ነገር ብዙ ጊዜ ታለንትድ የሆኑ ሰዎች አቲቲዩድ አላቸው ብዙ ጊዜ ሁሉም አይደለም ግን አሊ ምንም በቃ ኔጌቲቪቲ የሚባል ነገር አያውቅም ፖዚቲቭ ነው ደከመኝ የለ ሰለቸኝ የለ የሚገርም ፐርሰናሊቲ ያለው ሰው ነውና ሙዚቃውንም እንደምታየው ነው እንደዛ ነው ቁጭ ብሎ ነው የሚፈጥረው በቃ እና ትልቅ ሰው ነው ያጣ ነው በጣም ከባድ ሀዘን ነው በእውነት አሊ ብራ የዛሬ 10 አመት አካባቢ በሆነ አጋጣሚ አንድ የሚፈልገው ጉዳይ ስለነበረ ኢቭን ቢሮይ ድረስ ነው በሆነ አይነት ጉዳይ ነው ጋር የመጣው ያኔ አገር ውስጥ እኔም የሎጂስቲክ ስራና የተለያዩ የውጭ ሀገር ስራዎችን ሰራ ስለነበረ ውጭ ከስደት በፊት ነው ማቀው ከዛ በኋላ የነበረን ግንኙነት በጣም አታችመንቱ ኢቭን ያን ነገር ያኔ የነበረውን ሙቭመንት ያነሳ በተደጋጋሚ ያወራ ነበር እኔም ያን ድል ተጠቅሜ ያን ቀን በህይወቴ ማከብረው ሞደውና ማደንቀው ሰው እኔ ቢሮ ድረስ መጥቶ ስለሆነ ጉዳይ ሲያወራኝ በቃ ውስጤ በጣም እንትን ብሎ ግን በደንብ አስተናግጄው አብሬው ምሳ በልቼ ቀኑን ሙሉ ውሎዬን ስራዬን ትቼ ነበር ከሱ ጋር ያሳለፍኩትና ጥሩ እና መልካም ለሰው አሳቢ ቅን በጣም ፖዚቲቭ ዛሬኛ ሶሻል ሚዲያ ላይ ስለ ፖዚቲቪቲ ምናወራውን ነገር እሱ ቀደምት በዘፈኖቹ ሰዎች ቅን እንዲሆኑ ሰዎች አሳቢ እንዲሆኑ ይዘክርልን የነበረ ቀደምት አርቲስታችን ነው ማለት ነው አሊ ቢራ የመጨረሻዎቹን ቀናት ታገኙ ነበር ወይ እንዴትስ ነበር ያለፉት ሆስፒታል ያው ከሆስፒታል ከመግባት ሁሌ ነው ያው ሲገባ ሲወጣ አቤቱ ሜጅ ጠይቀዋለሁ የሚገርም ነገር እንደ ትላንትና እሁድ ቀን ማለት ነው ሆስፒታል ሄደን በግሩፕ ነው 16 ፕሮዳክሽኖች ምናምን ተሰብስበን ሄደን ጠይቀው ስንሄድ ያው መግባት አይቻልም ተባለ ያው እኔ መሰለኝ ህክምና ላይ ያለ ነው መሰለኝ እንጂ የሞታል መሰለኝ የሚሆነስ ለመናገር ያ ሁሌ የሚናፈስ ወሬ ያለ አይደለ ሰው ሳይሞት ሞተ እየተባለ የሚያሟርቱት ነገር አለና እንደዛ አይነት ነገር ነው የጠበቅኩት ማታ ላይ ምናምን ስመለስ ከአዳማ ስንመለስ ለሊሊሹ ደወልኩላት ለባለቤቱ ሄለን የቤት ነኝ ያለውትና ማንንም የለም እዛ ስትለኝ አባባሏ ግራ አጋብቶኛል ምክንያቱም ግቢ ነበር ምትለኝ ሌላ ጊዜ የዛኔ ግራ ገባኝና እሺ ምናምን ብዬ ተመለስንና ያው የተለመደ ወሬ ነው ምትለው ነገር የለም ስልኬን አጥፍቼ የለውም እኔ ጧት ላይ በጣም ደነገጥኩ በእውነት በጣም ነው ያዘንኩት ምክንያቱም ያው ምንም ማድረግ አልችልም አሊ በጣም መልካም ሰው ነበር ጥሩ ሰው ነበር በቃላት አትገልጸውም አሊ ጥሩ ሰው ነው በጣም የሞቱን ዜና የሰማነው የማዲንጎ 40 ላይ ነው የማዲንጎ 40 ማታ ቁጭ ብለን ነው የሰማነው ሁሉም ሰው ነው የደነገጠው ሁሉም ሰው ነው የተበተነው በቃ ይሄ አመት ትንሽ ከባድ ነው ለአርቱ ማዲንጎንም ያው በቅርብ ነው ያጣነው ከመሞቱ በፊት ሄጄ ነበር ቤቱ ደብረ ዘይት እሱ እንደዛም ታሞ ይቀልዳል እንደዛም ታሞና የሚገርም ፍጥረት ነውና ለዚህ ነው አትሊስት የምትፈልገውን አርገህ ባመንከበት ነገር በቃ ዘፉለስት ኖረህ ደሞ መሞት አይቀርም እንግዲህ በቃ ያው አትሊስት የሚፈልገው ነገር በራሱ መንገድ አርጓል ያው እሱ ደንታ የለውም አንድ ክፍል ውስጥም ብታስቀምጠው ይቀመጥ ነበር አሊ ለማቴሪያል ነገር ምንም ደንታ የሌለው ሰው ነው የሚገርም ቤቱ ስትሄድ በልተ የጠገብካ አይመስለውም ዱቢ ሰኒ ፊዲ ይላል እንትን በልተን ጠጥተን እኮ ነው የተደበቀ ነገር እንዳለሱ ያቀና ይሄንንም አንቱ በቃ ይሄንንም አንቱ ማለት ነው እና በልተን እንኳን የጠገብክ አይመስለውም አሊ የሚገርም ሰው ነውና በጣም ማዘኛለሁ አሊ በጣም እንወድሃለን እግዚአብሔር እንግዲህ ነፍሱን በገነት ያኖርልን ቤተሰቦቹንም ያርቱንም ማህበረሰብ መጽናናት ይስጥልን ነው ማለት እውነቱን ለመናገር እኔ አዳማ ሂጄ አንድ ቀን እዛ ነበርኩኝ አይሲ ውስጥ እንደነበረ ነው አይቼም የተመለስኩት ማቀውም
ከዛ በኋላ ግን መንገድ ላይ የመጣው ያው ሶሻል ሚዲያ ቼክ በማድረግበት ሰዓት አሊ ቢራ አርፏል እንደዚህ ሆኗል ተብሎ ሲባል እኔ በጣም ነው የደነገጥኩት እንዴ እኔ ካጠገቡ መጥቼ እንደገና ምን ተፈጠረ ብዬ በጣም የሱ የቅርብ ወዳጅ ሰው ጋር ደወልኩኝ እዛው የሚያስተምመው የነበረ ሰው ጋር ሲደውል አይ ምንም ነገር የለም እሸት ነው አሉኝ ከዛ የተለያዩ ሚዲያዎች በተለይ ትላልቅ የሚባሉ ሚዲያዎች እንደዚህ አይነት ነገር ፖስት አድርገው ብዙ አድናቂዎችን ብዙ ወዳጆችን አሸብረዋል ነገር ግን ፈጣሪ ተመሰገነ ይሁን በሰዓቱ ምንም ነገር አልተፈጠረም ግን የሰው ልጅ ያው የሚሞተው በቀኑ በሰዓቱ አምላክ ነፍሱን በፈለገበት ሰዓት ነውና የማይቀር ነገር ነው ሁላችንም ወደዛ እንሄዳለን ትልቁ ነገር እኔ ሁሌም የምለው አሊ ቢራ አልহামዱሊላህ በእስልምና የኖረ በእስልምና ያደገ መጨረሻም ደግሞ አላህ ካቲማውን አሳምሮለት ተውባ አድርጎ መስጊድ እስከ ማሰራት ደረጃ ደርሶ ነው ህይወቱ ያለፈውና ይሄን የሰማችሁ ሙስሊም ወንድም እህቶች ፋቲሃ እንድትቀሩለት ዱዓ እንድታደርጉለት አላህ ጀነት እንዲያደርገው ጸሎት እንድታደርጉለት መልእክቴን አስተላልፋለሁ በርግጥ መታመሙን አቅ ነበረ በቅርበትም ስለመከታተል ደንግጫለሁ እኔ ቤት ነበርኩኝ በወቅቱ እና የመጀመሪያ ዜናውን ስሰማ ደወልኩና ማረጋገጥ ስለነበረብኝ እውነት መሆኑን አረጋገጥኩ ያው ያስደነግጣል እርግጥ ያው እግዚአብሔር ያለ ሆኗል እንደው የአሊ ቢራ የመጨረሻ የህመም ቀናት ላይ የተለያዩ መረጃዎች እየወጡ ነበርና ይሄ ነገር አሁን የኛ ሀገር ላይ ባህል እየሆነ መጥቷልና እንደው ምንድነው ይሄ ነገር ያለው ስሜት ምንስ ማስተካከል እንግዲህ ከሳምንት በፊት እንግዲህ አንዳንድ ሶሻል ሚዲያዎች ዜና ረፍቱን ዘግበው ነበርና ብዙዎቻችን ጋራ ስልኩ ተደውሏል እኛ ራሳችን እንኳን አለማመን ደረጃ ላይ የደረስንበት ደረጃ ላይ ነበር ግን በኋላ ላይ ከዛሬ ሳምንት ነው እርግጠኛ ነኝ ዛሬ ሳምንት አካባቢ ነው ብዙ ሰዎች ምናልባት ይሄን ሶሻል ሚዲያ አጠቃቀሙ አልገባንም መሰለኝ ብዙዎቻችን ላይ ተጨባጭ ሆኖ መረጃ ብናገኝ ደስ ይላል አጠቃቀሙን ካወቅንበት ለበጎ ነገር መጠቀምበት ከሆነ በጣም ጥሩ ነገር ነው ቶሎ ተደራሽነት ይሆናል ግን መረጃዎችን ሳናረጋግጥ እንደዚህ አይነት ዜናዎችን መዘገብ አንደኛ ቤተሰብን ያስደነግጣል አድናቂን ያስደነግጣል በዚህ በሙዚቃው ብቻ ሳይሆን በተለያዩ ነገሮች እነዚህ ፌክ የሆኑ ዜናዎችን መስራት ምን ጥቅም እንደሚገኝ አላውቅም በእውነት ለመናገር ብዙዎቻችን የተጎዳ ነው በሱ ነው ደግሞ ያንገት ለማስደፋት የሚደረግ ነገር ከሆነ ልክ አይደለም እና ተገቢ አይደለም እስከመቼ ነው የሚቀጥለው ህብረተሰቡ ያወቀና የነቃ ጊዜ ደግሞ ያንን ደግሞ የማይከታተልበት ጊዜ ይኖራልና በተለይ ደግሞ እንደዚህ አይነት ነገር በሚደረግበት ጊዜ ሁላችንም እንደው ተንሰፍስፈን ገፍተን ምን ከፍት ከሆነ ሌሎቹ ሲሳይ ነው ምንሆነውና በጎ የሆኑ ነገሮችን እንድንሰራበት እነዚህም ሰዎች ከዚህ አይነት ተግባራቸው እንደው ቢታቀው የሚል እምነት ነው እኔ ጋር ይደውሉ ነበር ሰዎች በብዛት ይደውላሉ እና ሲደውሉ እኔ ቀጥታ ዛና ምደውለው እደነግጣለሁ ከዛ የሆነ ጊዜ ፖስት አደረኩኝ ኢንስታግራም ላይ እባካችሁ ስለፈጣሪ ከቻላችሁ ጸልዩለት የምትወዱት ከሆነ ዊሽ ማድረግ ያለባችሁ ጤንነቱን ነው አልሞተም አይሞትም ሁሌ ሞዳሉ ሁሌ ማከብራለሁ ብዬ ፖስት አረኩኝ ምክንያቱም ያው ምኞቱ ጥሩ ቢሆን ደስ ይል ነበር ገባ ለጊዜ ጥቅም ተብሎ ግን ያለው ነገር የሚታወጀው አዋጅ ትንሽ ይከብዳል ቤተሰብም ይነካል የምትወደው የምታፈቅረውን ትልቅ አርቲስት አባት ያውም የሀገር መከታ ባለውለታ የሆነን ሰው ሞተ ተነሳ እያል ከምትለው ጥሩ ነገር ብትጽፍለት ለህሊናም እኮ ረፍት ነው አይደል ለዛ ነው የመጨረሻው የእውነተኛው ሞቱንም ብዙ ሰዎች ውሸት ነው እውነት ነው ውሸት የተወዛገቡት ምክንያቱም ብዙ ጊዜ ስለተገደለ ብዙ ጊዜ ተነሳ ብዙ እንደዛ ስለነበር እና ጥሩ ነገር አልነበረም ማዝነው ነበር ማለት ባይሆን ደስ ይል ነበር ፍቅር ካለ ለምን እንደዛ ይላሉ ብሎ ዘን ብሎ ነበር እሱም ሰምቶታል ነገር እሱም ሰምቶት ነበር ምን አይነት ፊድባክ ነው ይሰጣል ጥሩ ማለት ግራ ገብቶታል እሱ ራሱ ማለት አንተ እስኪ አስበው በሱ ቦታ ሆነ ስታስበው ሁሉ ጊዜ ሞተ ተነሳ ስትባል አንዴ ተሳስቶ ነው ኢንፎርሜሽን ስታት ነው ትላለክ ሁለት ሶስት እየጠበቅ ግን ፖስት የምታረገው ነገር አይከብድም አይደል እንዴ ህሊና ፍርድ የሚባል ነገር አለ እና ጥሩ ነገር አልነበረም ግን ነፍሱን በገነት ያኑረው አሊ ሁሌም ስራው ህያው ነው ሁሌም እሱ ሄደ እንጂ ሰርቶት አስቀምጦት ሰብኮት ሄረው ፍቅር ለሁሉ ገና ለሚመጣ ትውልድ ሁሉ ይበቃል እሱማ በጣም ያሳዝናል በጣም ነው የሚያሳዝነው እንዴ ሰው ማጣራት አሁን ይሄ እኮ
በሞት ስለሰማነው ነው ሁላችንም ላይ በጣም ብዙ ጊዜ ብዙ ነገር ሳይጣራ ፎቶሾፕ ምናምን ለምን በጣም ትክክለኛ ነገር እኮ በጣም ብዙ የሚሰራ ነገር አለ እሱን ሰርተው መኖር ይችላሉ ዋሽተህ የተወሰነ ነገር ለማግኘት ማይዘልቅ ነገር ምን ይሰራል ለምን ይሄ ሰው እድሜ ልካችንን የተጠቀምንበት በተለይ ፖስት ያደረጉት እድሜ ልካቸውን ሙያውን በነፃ የሰሩ ሰዎች ናቸው እና እንደገና እሱ አንሶ እንደገና ሳይሞት ሞተ ማለት በጣም ነውር ነው ለከለ ሞተ ተብሎ ሰው ምን ይጠቀማል ለዛውም ከተወሰነ ጊዜ በኋላ ውሸት መሆኑን ለምታቀው ነገር እንዴት ምን አይነት ትውልድና ምን አይነት ባህል ላይ እንደደረስን ያላቀም ለምን በጣም ነው ማዝነው ወጣቱ ላይ መሰራት አለበት እርግጥ ለረጅም ጊዜ ብዙ አቴንሽን አልተሰጠም ብዙ ወጣት ራሱን ያሳደገ ነው ብዙ ሰውና ግን በኃይል ያሳዝናል ማለት ቸኮላስ ምን ይሰራል ማጣራት እኮ ያስፈልጋል ሁሉም ነገር ላይና አሁን በጣም ብዙ ጥፋት እየጠፋ ያለው በእንደዚህ አይነት ውሸት ነውና እባካችሁ ታረሙ ነው የምለው ሌላ ነገር ምን ትላል አሊ በቋሚነት ሊታሰብበት የሚገባው እንደሌሎቹ ያንድ ወቅት ያዘን ፕሮግራም አድርገን እንዳረሳው ለአሊ ምን መደረግ አለበት እንዴት አይነት መታሰቢያ መኖር አለበት ያለሽ ለአሊ ምንም ቢደረግለት እሱን እንትን አይለም ማለት ያው ምንም ቢደረግለት ነው እንጂ የሚወጣ ነገር የለም ግን በቃ ለሱ እንደተለመደው ከተለመደው ነገር ውጪ ሆኖ የሆነ ፋውንዴሽን በሱ ቢቋቋም የአርት ውስጥ በሱ የሆነ ስም የአርት ነገር ላይ ያበረከተው ነገር ላይ የሰበከው ፍቅር ላይ ያቆመው ገባ በሱ የሆነ ትልቅ ነገር ቢመሰረት መመስረቱ አይቀርም ኦፍ ኮርስ ግን ለየት ያለ እሱን ሊገልጽ የሚችለው ትግሉን የሆነት ሊያረግለት የሚችለው ነገር ቢያረጉለት እኔ ውስጤ ነው ኦሬዲ እሱ የራሱ መታሰቢያ አርጓል ለዘላለም ማይረሳ ራሱ መታሰቢያ አርጓል ለትውልድ ማስተማሪያ ይሁን ዘንድ እንደ አገርም እንደ መንግስትም መታሰቢያ አሪፍ መታሰቢያ ያደረጋል ብዬ ነው መመክረው ምክንያቱም አሁን ሰዎች ከሚያደርጉልኝ መታሰቢያ በላይ አሊ ቢራ በዘፈን መልክ በዜማ መልክ ወደ 400 በላይ ዜማዎች እንዳሉ ነው የሰማሁት እሱ ራሱ ለዘላለም ትውልድ የማይረሳ ለዘላለም መታሰቢያ አርጓል ይሄንን ደግሞ ከሰዎች አይምሮ ወይም ከኛም አይምሮ የማይፋቅና የማንረሳው መታሰቢያ አድርጓል መንግስትም ወይም እኛም እንደ አገር መታሰቢያ እንደሚያደርጉ አምናለሁ ምክንያቱም አሊ ቢራ በአንድ ብሔረሰብ ወይም በአንድ እንትን ብቻ የሚወደዳል እንዳለም አቀፍ የሚወደድ ዘፈኖቹ የዘፈናቸው እንዲ ለይቶ አንድ ወይም አንድ ማህበረሰብን ያማከለ አይደለም ዘፈኑ ሁሉ አቀፍ ዓለም አቀፍ ዘፈን ስለሆነ አሊ ቢራ አሁን እዚህ ጋር ለሽኝት የመጡት ብዙ ህዝብ አሁን ይሰማሉ በየቦታ አሊ ቢራን የማይወድ የለም ሌሎችም ዘፋኞች እንደዚህ አይነት ከአሊ ቢራ ተነስቶ ለሁሉም ዓለም አቀፍ ለወጣት ለኢትዮጵያዊነትን አገራዊነትን የሚያማክል ዘፈን ቢዘፍኑና ለዚህ አይነት አሻራዎች ቢያስቀምጡ ለዘላለም የማይረሱ ትውስታዎች እንደሚሆኑ አምናለሁ እኛም የምንሰራቸው በማህበራዊ ሚዲያ ለትውልድ መሆን ለሁሉም ትውልድ ምክንያቱም ይሄ ትውልድ ሁሉም ራሱን አውቆ ለምን እንደተፈጠረ ያውቆ ለዚህ ትውልድ አንድ ነገር አሻራ ጥሎ መሄድ ነው መልእክታችን ሁሉ የምናስተላልፈው እና ለዚህ ምድር ሁላችንም መሪዎች ነን ሊደሮች ነን ስለዚህ በዘፈን መልክም ይሁን በተለያዩ ማህበራዊ ሚዲያ ይሁን ለዚህ ምድር የሚተርፍ ለትውልድ የሚተርፍ ሐሳብ ማስቀመጥ የግድ ወደን ሳይሆን የግድ አሻራ ማስቀመጥ ያስፈልገናል ማለት ነው አዎ እንግዲህ አሁን ባየነው ለማዲንጎም ባየነው ለአርቲስቶቻችን የሚሰጠው ነገር ደስ ይላል ግን ከሞትን በኋላ ደግሞ ሳይሆን ሳይሞቱ በጣም ብዙ የተቸገሩ አርቲስቶች አሉ ሳይሞቱ ታሪካቸውን ቢወስዱት ቢቀዱት ዶክመንት ተደርጎ ቢቀመጥ አሊ እንኳን ያለው ይመስለኛል ምክንያቱም መጽሐፍም ስለጻፈ አትሊስት ትንሽ ነገር እናገኛለን ግን በጣም ብዙ አርቲስቶች አሉ በጣም ብዙ ችግር ላይ ያሉና ሁላችንም ተባብረን እንደው በቁማቸው አንዳንድ ነገር ብናገኝ የነሱን ታሪክ ትክክለኛውን ከባለቤቱ ነውና የሚገኘው ብናስቀምጠው ሁላችንም ቋሚ ሰው የለም ሁላችንም ተራ ነው የምንጠብቀው ተራ እስኪደርስ ግን በመንችለው መጠን አሉ ትልልቅ አርቲስቶች ሆነው ችግር ላይ ያሉም አሉ እንደው ብናያቸው ከለፊት ስንስቅ ወይ ምናምን ይመስላል ላይፋችን ግን ሌላ ነው ታሪኩና
ሁሉም በተለይ ባሊ ጉዳይ ያው በደንብ ያያሰቡበት እንደሆነ አቃለው ሁላችንም ኢንቮልቭ አድርገን የራሳችንን ደሞ እንጨምራለን እንግዲህ መቼም ይሄንን የሚያስብ ተቋም ይኖራል ብዬ አስባለሁ አንዳንድ ጊዜ ትልልቅ ሰዎች ለሀገር የሰሩ ሰዎች በሚያልፉበት ጊዜ ብዙ ነገር አስተምረው ይሄዳሉ ምንድነው አንድ አብሮነትን ያስተምሩና ሁለተኛ ደግሞ ለቀጣይ ምን መሰራት እንዳለበትና በስማቸው የሚደረግ ነገር ካለ እንዳገለግሉት ልክ ሀገራቸው ደግሞ ያን ሁለታ መክፈል አደባባዮችን ሐውልቶችን ስሞችን ምናም እንደዚህ የሚያስፈልጉ ነገሮችን ላንጋፋዎቹ ተገቢ ነው ለምን መረሳት የለባቸውም ትውልድ ደግሞ እንዲማርባቸው ትውልድ እንዲያስታውሳቸው ማንነታቸው የሰሩትን ስራ ተቀብሮ እንዳይቀር ለቤተሰብም ለሀገርም ይጠቅማል ስለዚህ ለቤተሰብ ትልቅ ሞራል ለሀገር ደግሞ እንደዚህ አይነት የመሰለ በተለያየ ዓለም ላይ የምናያቸው ሰዎች ትልልቅ እንደ አሊ ቢራ አይነት እንደ ዶክተር ጥላሁን ገሰሰ ሌሎችም አሉና እንደነዚህ አይነት ሰዎች በሚኖሩበት ጊዜ በስማቸው አንዳንድ ነገር ቢደረግ አንደኛ ትውልድንም ያስተምራል መማሪያም ነው እንደገና ደግሞ ለቤተሰብም ለሀገርም ይጠቅማል የሚል እምነት አለና ተቋም ይኖራል ብዬ አስባለሁ ወደፊት ከሁላችንም ይጠበቃል እንግዲህ ወደፊት በመነጋገር በመመካከር ሁሉም ሰው አዝኗል እንግዲህ ለሱ መታሰቢያ የሚሆኑ ነገሮችን በመመካከር ማድረግ አለብን ብዬ አስባለሁ ወደፊት እንግዲህ አሁንም እኔ ሁሌም የምናገረው አርቲስቶቻችን ታዋቂ ሰዎች ይሄንን የኢትዮጵያን ዘፈን ወደ ዓለም ደረጃ ያደረሱ ሰዎች የኢትዮጵያን አርት ወደ ዓለም ያደረሱ ሰዎች ትላልቅ የምንላቸው አርቲስቶቻችን በህይወት ይያሉ መዘከር መቻል አለባቸው ከሞቱ በኋላ ብቻ አይደለም ነገር ግን ለአሊ ቢራ ፈጣሪ መስገን ድሬዳዋ መስተዳደር በዚህ አጋጣሚ በጣም አመሰግናለሁ ፓርክ በስሙ ሰይሞለታል አሁንም ትላልቅ ቦታዎች በስሙ